ተቀደሙ ተዘልማዱ አስተራረስ በመስኖ ያለ ሰላም ያመጣው ጥሎት ያው የተለየ ገቢ በማግኘት ያው ከተማ ቤት እንዲሰራውኛለሁ ከአንድ በሬ ወደ ሁለት በሬ ከሁለት በሬ ወደ ትርፍ ሀብት ተሸጋግራለሁ። ከዚህ በፊቱ አሰራር ትንሽ የተሻለ ለውጥ ያመጣል ብለን እናስበው አሁን ስንዴ በማልማት የተለየ በገበያ ላይ አቅርቦት ቢሆን ምርት እናመርታለን ብለን እናስባለን። ከዚህ ቀደም በልማድ ምናመርተው የነበረው ነው አሁን ያው በቴክኖሎጂ ታግዘን ምርጥ ዘር በማዳበሪያ ስንዴ በመዝራት የተሻለ ውጤት እናመጣለን ብለን እናስባለን። በዚህ ሞተር ይሄን ሞተር በነጻ ስንሰጥ የበለጠ እናለማበታለን ብለን በጣም ተደስተናል። አራ ብዙ ጊዜ ነው ከ3 እስከ 4 አመት በላይ ሆነኛል። ያው ሶሃን የጀመርኩ ከሶሃ በቃ በጣም ሽምብራ ያው ስንዴ ብዙም ባንጠቀም ሽምብራ ሽንኩርት ምናምን በጣም እየተጠቀምኩ ነው ያለው። ሞተር እየተከራየና አቅም የሌለን አሁን ግን በቃ ለመግዛት ዝግጅት ሆኜ ተቀምጬ ነበር። በቃ በስሪያ ጉዳይ ግብርና መለመለኝ መጣሁ። ሞተር ተሰጣላችሁ ተብሎ ያንን ሳገኝ ደስተኛ በጣም ደስተኛ ሆንኩ። አሁንማ በቃ በነጻነት ሰራለሁ። ሞተሬን አግኝቻለሁ። ውሃ ገድባለሁ። ወጣት ወንድሞች አሉኝ አብረውኝ የሚለፉ እነሱን ይዤ ነው የምጠቀም። የተለያየን በቃ ልማት አለማለሁ ማለት ነው። አጠቃላይ እንግዲህ በወረዳችን መስኖ እናለማለን ብለን ያሰብነው 1905 ሄክታር እቅድ በቅድ ደረጃ ይዘናል። ይሄንን ከጠቅላላ ባለሙያው ጋር የቅድ ኦሪየንቴሽንና የአፈጻጸም ግምገማ ማካሄድን በቀጣይ ለመፈጸም ጥረት እያደረግን ያለንበት ሁኔታ ነው ያለ። ከዚህ ውስጥ 72% የሚሆነው ወይም ደግሞ 1390 ሄክታር የሚደርሰውን የበጋ መስኖ ስንዴ ለመዝራት ቅድመ ዝግጅት እያደረግን ያለንበት ሁኔታ ነው ያለ ማለት ነው። ሞተር ስንሰጥ እንግዲህ በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ አማካኝነት የመጣ የውሃ መሳሚያ ፓምፕ ነው። ይሄ በአጠቃላይ ይሄ ሲገመት ከ2.1 ሚሊዮን ብር በላይ የሚገመት ሞተር ነው ዛሬ የሰጠነው። 19 የሚደርሱ ሞተር ፓምፖችን ከዚህ ውስጥ እንግዲህ ወጣቶች በማህበር ተደራጅተው በቡድን ተደራጅተው የሚሰሩ ወጣቶችን ጭምር ታሳቢ ያደረገ ስርጭት የሰራንበት ሁኔታ ነው ያለ። ከዚህ ውስጥ ደግሞ የሴቶችን ተሳትፎም ጭምር አብሮ ሊያበረታታ የሚችል ሴቶች የመስራት አቅማቸውንም ጭምር ለማሳደግ በሚል ጭምር ሴቶችን ጭምር ያሳተፍንበት ሁኔታ እንዳለ እንዲወሰድ እንፈልጋለን።